ዮናታን ደረሰ ቆንጆ ሾርት ሙቪ ሊለቅ ነው። የውጭ ጉዱ እሺ ያብስራ። እንደዚህ ስል ነው የምታውቀው አይደል? ተስፋዬ የተሰኘ ቆንጆ ሾርት ሙቪ የፊታችን ሐሙስ 1 ሰዓት ላይ ሊለቅ እንደሆነ ተናግሯል። የሚገርማችሁ ትሬለሩን አይተነው ኢትስ አን አሜዚንግ እያያችሁት አሁን ከጎኒ ቁጭ አደረገላችኋለሁ። ትሬለሩ ብቻ የፊልሙ ወይንም የሾርት ፊልሙን ዘው ሊነግር የሚችል አይነት ነገር ምን እንደተረዳው ታውቃላችሁ? ምናልባትም የዳሽን ባንክ ሱፐር አፕ መወዳደሪያው ፖይንቱ ሊሆን ይችላል። ዮኒ እንግዲህ ማህበረሰቡ ላይ ያንጻሉ ይገነባሉ ብሎ የሚያስባቸውን አይነት ቪዲዮዎች እንደሚሰራ የታወቀ ነው። በዚህኛው ቪዲዮ ምናልባትም ኢየሱስን አስከፊነትና እንዴት እንደገባ ምናምን ሊያሳይ የሚችል ሾርት ሙቪ ሊሆን ይችላል ተብሎ ታስቧል። በዚህ ሳምንት ትናንትና ሼር ያደረገው አመሻሹን ሲካሄዱ የነበሩ ኢቨንቶችን ነግራችኋል። ቻግር ጉደኛ ናት። ባሮክ በሌላኛው ቪዲዮ በዳሽን ሱፐር አፕ የተሰማውን ጥልቅ ሐዘን ገልጿል። ከ450 ሺህ በላይ ብር አውጥተንበታል ለዚህ ውድድር ለዳሽን ባንክ ሱፐር አፕ ውድድር ሲል የተናገረው ይህ ቪዲዮ እንግዲህ ዳሽን ባንክ ላይ መወዳደር እንደማይችል ተነግሮታል። ምክንያቱ ምንድነው ተብሎ ሲጠየቅ ደግሞ አት የምትል አንድ ፊደል ሜንሽን አደራረጋችሁ ልክ አይደለም ተብሎ ከዳሽን ባንክ ተደውሎ መወዳደር አትችሉም በዚህ ቪዲዮ ተብለናል ብሎ ትናንትና ሐሳቡን ሼር ሲያደርግ ታይቷል። በጣም የሚያሳዝን ነው። የለፉበት የደከሙበት ስራ ነው። ነገር ግን መወዳደር አትችሉም ምክንያቱም አትን ረስታችኋል ተብለዋልና በጣም ልብ የሚነካ ነገር ነው። ምናልባት እንደዚህ ባይሆን ደስ ይል ነበር። ከጊዜ ከጉልበት ከክሬቲቪቲ ከብዙ ነገር የለፉበት ስራ ነው። አትሊስት ገብተው ተወዳድረው ቢሸነፉ ይሳል ነበር። ሊያንስ እንኳን እንዴት አትገቡም ይባላል። ሊለፋ ሰው መሞከራቸው በቂ ነው። ለዳሽን ባንክ እያሉ ከተገናገሩ በቃ ግዴታ ሃሽታግ እናንተ ቪዲዮ ያን ያህል ቫይራል ከወጣ 1 ሚሊዮን ከታየ ምንም እኮ በቃ ቢወዳደሩ ባይ እንደነሳ። በሌላኛው መልኩ ደግሞ በተያያዘ ዜና ቤኪ 4 ኪሎ የሚገርም የዳሽን ባንክ ሱፐር አፕ ማስታወቂያ ሰርታለች። መነጋገሪያ ነበረች። እሱ ብቻ አይደለም 1 ሚሊዮን ቪው ገብቶላት ዳሽን ባንክ ሱፐር አፕ ላይ ቮት አድርጉኝ ቅስቀሳ ጀምራለች። እነ ዩቲናስ በ6000 ባሮክ በ6500 እየመሩት ያለው ይህ የዳሽን ባንክ ሱፐር አፕ ብዙዎች እየመረጡበት አይደለም። እስካሁን 6000 ሰው ብቻ ነው ቮት ያደረገው። ቪዲዮዎቻቸውን ግን ከ1 ሚሊዮን በላይ ሰው ቮት አድርጎታል። ይሄ ማለት የዳሽን ባንክ ሱፐር አፕን ዳውንሎድ ያደረገው ሰው ቁጥር ብዙ ቢሆንም ነገር ግን ቮት ሄዶ የማድረግ ባህላችን የቀነሰ ነው። ገብታችኋል? ዳሽን ባንክ ሱፐር አፕ እንግዲህ አንደኛ ለሚወጣው 4 ሚሊዮን ብር፣ ሁለተኛ በጠቅላላ 6 ሚሊዮን ብር እንደሚሸልም አሳውቋል። እቺ 6 ሚሊዮን ብር በአሁኑ የክሬቲቪቲ ጉድን ያሳየች። ሰው እንደዚህ ክሬቲቭ ነው እንዴ ያስበለች? ጉድን ያስባለች ነው። ጉተማና ብሩ የሰሩት አድቨርታይዝመንት ከሁሉም የተሻለ ነው። ምክንያቱም እነሱ የሰሩት አድቨርት ነው። ውድድሩም የአድቨርት ነው፣ ድራማ አይደለም። አሁን ሌሎቹ አብዛኞቹ እየሰሩ ያሉት ድራማ ነው። ድራማ ውስጥ ነው ዳሽን ባንክ ሱፐር አፕን እየከተቱት ያለው። ጉተማና ብሩ ግን አድቨርት ቲቪ ኮሜርሻል የምንለው አይነት አለ። በእንደዚህ አይነት ክሬቲቪቲ ሌቭል ነው የሰሩትና አድቨርት ከሆነ ማሸነፍ ያለባቸው በባለሙያ ጉተማና ብሩ ናቸው። ነገር ግን በህዝብ ምርጫ ስለሆነ ህዝቡ የመረጠውን ማሸነፍ ይችላል። ልቡ የነካውን ስሜቱ የቀሰቀሰውን የኛ ሀገር ሰው ታውቁታላችሁ። ስሜቱ በሐዘን ምናምን ይነካል። አትሊስት ማስታወቂያ ከተባለ በማስታወቂያ ነው መወዳደር ያለባቸው እንጂ በድራማ አይደለም ብዬ ነው የማስበው። ግን የልፋታቸውን የጥረታቸውን እናደንቃለን። በጣም ጸዴ ነው። እስካሁን ያየናቸው ቪዲዮዎች በሙሉ ጸዴ ናቸው። ቤኪ 4 ኪሎ ግን ሸንቀጥ አድርጓቸዋል። ሁሉንም የለቅሶ ፊልም ምናምን ከፈለኩ ሬሳው ተነስቶ ያለቅሳል ብሏል በስልኩ። ለማንኛውም በዚህ ሳምንት እየተካሄዱ ያሉ አዳዲስ መረጃዎች እነዚህ ናቸው። ከትናንት ወዲያ የለቀኳቸውን ቪዲዮዎች ማየታችሁን እንዳረሱ በየቀኑ እየለቀኩላችሁ ስለሆነ ምክንያቱም ብቻ ጋር ቆዳጭ ያለች በየሳምንቱ በየቀኑ በየ30 ደቂቃው አጀንዳ አታጣም። ቀጣይ መለሳለሁ ቆዳጭ ሀገር ላይ ስለምንኖር ማለት ነው። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ማድረጋችሁ እንዳይረሳ። ፒስ አውት።